እኛ እያልን ያለነው ቀይ ባህር ይምጣና ግመሏችን ውሃ ስልጠማ ውሃ ይጠጣ እያልን አይደለም። ቀይ ባህር ይምጣና ተጠቅመን እንደግ ነው። ቀይ ባህር እጃችን ጋር እንደገባ ተአምራዊ እድገት እንዲመጣ ዛሬ ለዛ መዘጋጀት ያስፈልጋል። ባለሙያዎች ማሰብ ያስፈልጋል። ትውልድን ለዛ ማዘጋጀት ያስፈልጋል። አፋርን ለዛ እንዲሆን አድርጎ መስራት ያስፈልጋል። ካልሆነ ቃል የሚተላለፍበት ለአፋር ምንም እንትን የለው። ሰው መዘጋጀት አለበት። ሲሪየስሊ ዝግጅት መሆን አለበት። ቲቤቱ ምኑ አሁን ቀይ ባህር እንደሚመጣ አውቆ ቴክኒክና ቮኬሽኑ ማሰልጠን አለበት። ምን አይነት ስልጠና እንደሚያስፈልግ ትውልዱን እነ መሐመድ እና አስማህመድና መሐመድ ሁሴን ካሪክለም ነድፈው የአመራር እስከ ቀበሌ ድረስ በዚህ ጉዳይ ላይ ፋንዳሜንታል የሆነ ሬዲነስ መፈጠር አለበት ነው። ይሄ አካባቢ በተለይ ማለት አፋርና ኢትዮጵያ እንዴት አድርገው ይመለሱ፣ እንዴት አድርገው ወደ ነበረ ትልቅነታቸው ይመለሱ ያላችሁ እንደሆነ እንዴት አድርገን ነው ስትራቴጂክ ካምባክ የምናረጋግጠው ካላችሁ ማሪታይም አክሰስ ይፈጠር። ያጣነውን ባህር በር ታግለን ወድቀን ሞተን እናስመልሰው። ትርክታችንን ሌሎች በሚያበጁት ራሳችንን ሌሎች በሚያበጁልን ትርክት መነጽር ማየት አቁመን እንደዛ ብቻ ሳይሆን ሌሎች እኛን የሚረዱት የማይሆን ትርክት በእኛ ላይ ባበጁት ሌንስ ሳይሆን በእኛና በትክክለኛው መንገድ እንዲሆን እንስራ። የንግድ ቀጠናችንን እንቆጣጠር። ስትራቴጂክ ተቋማትን ገንባ። አፍሪካውያን በዚህ ጉዳይ ላይ እንዲሰባሰቡ፣ የአፋር ወዳጆች እንዲሰባሰቡ፣ ከአፋር እስከ ኦማን እያንዳንዱ አፋር የሚመስል ፈልገን ይህን ጉዳይ እንዲረዱ እንዲያግዙን እናርግ። አሊያንስ ይፈጠር።